መግባት ይቻላል? ሰላም እንኳን ደህና ቆየሽን። ሰላም እንዴት ነሽ? ሰላም ሰላም ነው ይመስገን። እንግዲህ ይሄ ደግሞ እንደ ስጦታ ለእናንተ የምንሰጠው ነው። የቤት ቁልፍ ውስጥ አለ ማለት ነው። አንድ ላይ ሰርፕራይዝ ታደርጋለች ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም 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 ደህና ነን። እንግዲህ ዛሬ ተመልሰን መጥተናል ከውድ ጓደኞቼ ወንድሞቼ ነጫጭ ለብሰን። እንግዲህ ዛሬ ሰላም በሏቸው። ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ መነጽር የላውረቅና ዛሬ በጣም ደስ በሚል ነገር ነው የመጣ ነው። እንግዲህ እስከዛሬ ትንሽ ወደዚህ ወደዛ እያለን እየተነጫነጨን እያለቃቀስን ነበር። ዛሬ ግን በጣም ደስ በሚል ለኛም ለእናንተም እንዲሁም ደግሞ ለጓደኛችን በትልቅ ሰርፕራይዝ ነው የመጣ ነው። ከሰርፕራይዙ በፊት አቤላ አወራቸው። ሰላም እንዴት ናችሁ ቤተሰቦቼ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝዝት ይበላችሁ። እንግዲህ እኔና ቡራ ዛሬ ነጭ ለብሰን የመጣ ነው። እዚህ ጋር ደግሞ ለየት ያለ ልብስ አለባበስ ለብሳ የመጣችበት የራሳችን የሆነ ምክንያት አለን ማለት ነው። እኛ አንድ ላይ ስንመጣ ያው አብዛኛው ጊዜ ነጭ ለብሰን ነው እንመጣው። ነጭ ስንለብስ ደግሞ የሆነ አዲስ ነገር አለ ማለት ነው። ምክንያቱም ለመጀመሪያ ጊዜ ሄርሚን ስናመጣት በነጭ ለብሰን ነው። ታስታውሳለህ አይደል? ነጭ ለብሰን ምናምን እና ዛሬም ለየት ያለ ነገር አለ ማለት ነው። ዛሬ ለየት ያለ ነገር ምን መሰላችሁ? እኔ ልናገር ወይስ የጉዳዩ ባለቤት ቢናገር ያምርበታል? ስለዚህ እዚህ ጋር እንሰጣለን ማለት ነው። እንግዲህ እንዲህ በደዚህ በደስታ ስንመጣ የሆነ የሚገምቱት ነገር አለ። ያው አብርሃም ባይኖርም ነገሩ ለአብርሃም ነው የሚመለከተው። ዛሬ ደስ በሚል ማንም በማይጠብቀው ማንም ባላደረገለት ማንም ባላሰበለት ነው ዛሬ መጣ ነው። እንግዲህ ይሄን ሰሞኑንም ብቻ ሳይሆን ከዚህ በፊትም እንደሚታወቀው አብርሃም ከቤት ወጥቷል እና ደግሞ ሆቴል ላይ ነው ያረፈውና ብዙ ጊዜ ራሴ ቤት አስጠግቼ ላኖረው በጣም ብዙ ጥሪ ያለው ግን ደግሞ ፍቃደኛ አይደለም። ያን ሆቴል መርጦ እንግዲህ ቤት በመፈለግ ላይ ቀርጾ ለእናንተ ባያሳይም አብርሃም ኦሬዲ ቤት በመፈለግ ላይ ነው እየተገኘ ያለውና ዛሬ ደስ የሚል የማትጠብቁት ነገር ነው ይዘን የመጣ ነው። የሆነ ውሳኔ ይዘን የመጣ ነው። እሱ ደግሞ ለእናንተ ለሱም ለአብርሃም በጣም ሰርፕራይዝ የሚሆን ነገር ነው። ይሄን ነገር ሳስበው አብርሃምንም አጓጓሽ እንዴት ነሽና በደንብ ነው እንጂ አጓጓሻቸው ብሩክን አቤላንም በደንብ በማከረው ነው ይሄን ነገር የወሰንኩበት። ያ ነገር ደግሞ ምንድነው? ይሄን ነገር አጓጓሻቸው ሀራዊን ነገር ለአብርሃም እኔ ለማጨውጨው ዝግጁ ነኝ። እሺ ለአብርሃም ቤት ልንገዛለት ምርጥ በቃ የምሬ ነው የምላችሁና ይሄ ነገር ይገባዋል ብዬ አስባለሁ። ይሄ ነገር ሰውስን ከዚህ በፊት ያው የራሱ ቤት ላይ ስለነበረ ይሄን ያህል ያስፈልጋል ብዬ አላሰብኩም። አሁን ግን እንደዚህ ሲንከራተት ማየት አልፈልግም። ወደ ራሴ ላስጠጋው ሞከርኩኝ፣ እምቢ አለ። ስለዚህ ባለ 2 ክፍል አፓርትመንት እኛም ጋና ብለናል፣ እምቢ አለ። ስለዚህ ያለን አማራጭ ምንድነው? ለአብርሃም ቤት ገዝቶ ሰርፕራይዝ ማድረግ ነውና ያን ሰርፕራይዝ ዛሬ ባናሳየውም ሄደን ቢያንስ ጉዳዩን ለመጨረስ እንሞክራለን። ያው ከዚህ በፊት ቴምር ስቴት ላይ ነው ያሰብነውና ያ ቴምር ስቴት ደግሞ ምንድነው ከዚህ በፊት ለጋሽዬም የገዛበት ነው። ቴምር ስቴትን አብርሃም ይወደዋልና እስቲ እዛ ሄደንም ኢንፎርሜሽን እንጠይቃለን። እንዴት ነው አከፋፈሉ ምናምን የሚለው ከቻልኩኝ ቶታሉን ሙሉ በከፈል ደስተኛ ነኝና አይ ቲንክ እዛ ቴምር ላይ በሆነ ጊዜ አራዝመን የምንከፍልበት አጋጣሚዎች አሉ። ግን ደግሞ ወደ ገደለው ስንገባ አብርሃም ይሄ ነገር ይገባዋል ብዬ ስለማስብ ይገባዋል። እውነት ቁልፉን መስጠት ነው የምፈልገው። ወንድማችን እንግዲህ ትንሽ ጊዜዎች አጠብቀን ቁልፉን ይዘንልህ የምንም የቤት ክራይ ጦስ ማለት የለም፣ መፈለግ የለም፣ መንከራተት የለብህም። የቤት ቁልፉን ይዛልህ ሄርሜላ ያለህበት ድረስ ትመጣለች። አንዳንድ ጊዜ መገፋት ከፍ ያደርጋል። እውነቴን ነው። እኔ የተረዳሁት ነገር በቤት ኪራይ እየኖረ ቤቱን ለቆ እስከ መውጣት የብዙ ሰው ፊት ያየበት ጊዜ ላይ ነው ያለው አሁንና እኛ ጋር መጠጋት አልፈለገም። ሄርሜላ ጋር መሆን አልፈለገም። እህት ወንድሞቹ ጋር ጓደኞቹ ጋር መሆን አልፈለገምና አልጋ ይዞ ወይም ደግሞ ሆቴል ላይ ነው ያለውና በዚህ ልክ ደግሞ መገፋት አንዳንድ ጊዜ ከፍ ለማለት ነው ብዬ አስባለሁና በዚህ አጋጣሚ ወንድሜ እንኳን ደስ አለ ብቻ ሳይሆን ምን ብሎ ደስ ይለኛል ብቻ የቤት ቁልፍ ከቻለን ዛሬውኑ ካልቻለን ደግሞ